ቤተሰቦቼ ይህን የመሰለ ምርጥና አሪፍ የሆነ እንቁላልና ቲማቲም አሰራር እስኪ አብረን እንሰራዋለን። እጅግ በጣም እጅ የሚያስቆረጥም አሰራር ነው። አብረን እንስራው ማለት ነው። ወዶችዬ ተከታተሉ። በራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበል በያላችሁበት ቦታ። ዛሬ ደግሞ ምርጥና አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። ውዶችዬ እንደምትወዱ ደግሞ ተስፋ አለኝ ማለት ነው። እንዲሁም ደግሞ በኮሜንት ስር ለምታበረታቱ በርቺ ጠንክር ያላችሁ ለምታበረታቱ ከልብ አመሰግናለሁ ማለት ነው። እንግዲህ እንደተለመደው ዛሬ ደግሞ ለየት ባለ መልኩ ቲማቲም ሳልሳውን ከእንቁላል ጋር ለየት ባለ መልኩ አሰራር ይዤላችሁ መጥቻለሁ። ያው አብረን እንማማራለን ማለት ነው። የሚያስፈልገን ግብአቶች ማለት ነው። እዚህ ጋር ቃሪያ አለኝ ማለት ነው። እንደ ሰዎቻችሁ ፍላጎት ቃሪያ ከወደዱ ቃሪያ መጨመር ትችላላችሁ። ካልፈለጉ ደግሞ እንዲሁም መስራት ይቻላል ማለት ነው። እዚህ ጋር የሚያቃጥለው ቃሪያ አለ። እዚህ ጋር ደግሞ የማያቃጥለው እንደዚህ ከትፌዋለሁ ማለት ነው። ዘይት የሚበቃኝን ያህል ዘይቱንማ ሆነ ካላችሁ እሱን መጠቀም ትችላላችሁ። እዚህ ጋር ባህራት እርዳለኝ። እዚህ ጋር ማጃ ላይ ጨው መጨመር ትችላላችሁ። እዚህ ጋር ስልሳ አለኝ። ቲማቲሙ ከትፌ ያለው እዚህ ጋር ሽንኩርቱን በዚህ መልኩ ከትፌዋለሁ ማለት ነው። ቤተሰቦቼ እንደምትፈልጉት እናንተ ከተፍ ትችላላችሁ። እዚህ ጋር 5 እንቁላል አለኝ። የሚበቃችሁን ያህል መጠቀም ትችላላችሁ ማለት ነው። ቤተሰቦቼ እጅግ በጣም ጣፋጭና የሆነ ማራኪ የሆነ እንቁላል በቲማቲም አሰራር ነው። እንደምትወዱት ተስፋ አለኝ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማስተላለፋችሁ እንዳረሱ እንዲሁም ሀሳብ አስተያየታችሁን በኮሜንት ስር እየጻፋችሁ አበረታቱኝ ይላለሁኝ። ወደ አሰራሩ እንገባለን ማለት ነው። እንዲሁም አንዳንድ ነገሮችን አብረን እንማማራለን ማለት ነው። ቤተሰቦቼ ወደ አሰራሩ ወደ ተመልካቾቼ መጥበሻችን ይተደነዋል ማለት ነው። እስኪ እንጠብቀዋለን። ወደ ተመልካቾቼ ዘይታችንን እንጨምራለን የሚበቃኝን ያህል ማለት ነው። ያው የሚበቃኝን ያህል ጨምሬያለሁ። እስኪ ግን ዘይታችን እንጠብቀዋለን። በቅድሚያም ሽንኩርቱን መጨመር ትችላላችሁ እንደ ፍላጎታችሁ ማለት ነው ቤተሰብ። ከዛ ሽንኩርት ያዘጋጀሁትን ጨምራለሁ። እሺ ወደ ተመልካቾቼ ቲማቲም መልሰን እናበስለዋለን ማለት ነው። በረጃጅሙ ነው የከተፍኩት። እንደዚህ ደስ ይለኛል እኔ ማለት ነው። እናንተ ለፍላጎታችሁ መክተፍ ትችላላችሁ። እንደየፍላጎታችሁ ትናንሽም በትላልቅም እንደ ፍላጎታችሁ መክተፍ ትችላላችሁ ማለት ነው። ከፍታችሁ በደንብ እናበስለዋለን። ዶችዬ ሽንኩርታችንን እንደዚህ በደንብ አድርገን እናበስለዋለን ማለት ነው። ከዛን ያዘጋጀነውን ቲማቲም እንጨምራለን። በጣም የሚጣፍጠው በጣም እስኪ ሰርታችሁ ሞክሩት። እናንተም እንደምትወዱት ተስፋ አለኝ ማለት ነው ዶችዬ። እሺ ቤተሰቦቼ እንደዚህ ከበሰለልን በኋላ ደግሞ ቃሪያውን ፍልፍል ባሪዱን እንጨምራለን። እሱንም አብረን እናበስለዋለን። ከዛ ያዘጋጀሁት ቅመሞችና እርዱን ጨምራለሁ። በጣም ነው የሚጣፍጠው። በጣም ሞክሩት እናንተም ያው ከዚህ ቅመሞቹ ጋር ደግሞ አብስለዋለሁ ማለት ነው። ከዛ ያዘጋጀሁትን ሳልሳ ትንሽ የሚበቃኝን ያህል ጨምራለሁ ማለት ነው። 1 ማንኪያ የሚሆን ያህል ማለት ነው። በሾርባ ማንኪያ የሚሆን ያህል እንጨምራለን። እሱንም በርበሬ በነገራችን ላይ መጨመር ትችላላችሁ ሰዎቻችሁ የሚወዱ ከሆነ ማለት ነው። አለበለዚያ እንደዚህ በማያቃጥለው ከዛ መጨረሻ ላይ ቃሪያውን ጎረድ ጎረድ አድርገን እላው ላይ እንጥላለን ማለት ነው።
እንቁላሌንም በዚህ መልኩ ጥጄዋለሁ ማለት ነው። ቤተሰቦቼ እየበሰሉልኝ ነው ማለት ነው። እንቁላሌ ደግሞ እየፈጨዋለሁ፣ እየበሰለ ነው። እንቁላሉንም በዚህ ተቀቅየዋለሁ ማለት ነው። እየበሰለ ነው። ቲማቲማችን በስሏል ማለት ነው። አሁን እንቁላል እስከሚበስል ጠብቀዋል። እንደዚህ ከበሰለ በኋላ እንቁላልን በዚህ መልኩ ቆራርጫለሁ ማለት ነው። አሁን እዚህ እናደርግበታለን ማለት ነው። በዚህ መልኩ ለችት እንዴት እንደሚያምር ይሄን ይመስላል ማለት ነው። ቤተሰቦች ያያችሁት እንዴት እንደሚያምር ዋው ዋው ዋው። ከዛ ቃሪያችንን ደግሞ በመሀል ጨርሰናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ሀሳብ አስተያየታችሁን በኮሜንት ስር